ሰዓቱ ስንት ሰዓት ነው? ኦልሞስት ወደ 10 ጉዳይ ለ5 አካባቢ ነው። ሱቅ ዘግቼ እየወጣሁ ነው። ጠዋት ነው የከፈትኩት። ጠዋት ማለት ኦልሞስት ወደ 1 ሰዓት ከምናምን ነው የከፈትኩት። ከዛ ቀን ሙሉ ስሰራ ዋልኩኝ። ከዛ አሁን ሱቅ ዘግቼ እየወጣሁ ነው። ስራ ገል ያው እየሞከርን ለማለት ያህል ነው። መሽቷል። ሊሆን እንደምታዩት አሁን በጣም መሽቷል። ብዙም ሰው የለም፣ ጭር ብሏል። እኔ ብቻ ነኝ። ሌሎች ሱቆች እንዳለ ዘግተዋል። እኔ ብቻ ነኝ ያልዘጋሁት እና በጣም ደስተኛ ነኝ። እግዚአብሔር ይመስገን። ስራ በጣም በጣም ደስ የሚለኝ ነገር ቢኖር በህይወቴ ስራ በጣም እወዳለሁ። በጣም ያው ከነ ብዙ ቻሌንጁ ደስ ይላል ስራ። በተለይ ከአንድ በላይ ደግሞ ስራ ሲሆን ቀኑም ማታውም አንዳንዴ ይጋጭባቸዋል። የትኛው ነው ቀኑ የትኛው ነው ማታው ትላላችሁ። ግን ይሁን እግዚአብሔር ይመስገን። ይሄም ስላለ ነው እየታገልን ያለ ነው። እና እንግዲህ እየሞከርን ነው። የኪሮሽ ስራዎች አሉን እዚህ ጋር የምታዩቸው። ይሄኛውን እኔ ነኝ የሰራሁት። ለምሳሌ ቁምጣ አለ እዚህ ጋር፣ ደግሞ እዚህ ጋር እንትን አለ። ማለት ማርያምን ይደክማል፣ አንዳንዴ በእውነት ይደክማል። ነገ በተለይ ደግሞ እሁድ የሚባለው ቀን የእረፍት ቀን ነው። እኔ ግን ኦልሞስት ማጆሪቲውን የእሁዴ ስራ ላይ ነው ማሳለፈው። ስለዚህ ኦልሞስት ከሰኞ እስከ እሁድ ስራ ላይ ነኝ ማለት ነው። ቅዳሜ ከሰዓት ናት ያለች ያችን ቅዳሜ ከሰዓት። ከዛ ያው ከሰኞ እስከ አርብ ባለው ቀን ውስጥ ደግሞ በመሀል ማታም ሱቅ እገባለሁ ምናምን አመሻለሁ። ብዙ ጊዜ 5 ሰዓት አካባቢ ነው ሱቅ የምዘጋው። ብቻ እንደዚህ መሆኑ አትሊስት ከብድር ነፃ ብንሆን፣ ከእዳ ነፃ ብንሆን በጣም አሪፍ ነው። ግን በቃ በዚህም ሁኔታ ውስጥም ቢሆን እየደከምን ነው። ከሰኞ እስከ እሁድ ማለት ነው ኦልሞስት። ግን እግዚአብሔር ይመስገን፣ ሁሌ አመሰግናለሁ ፈጣሪን። ያው ተመስገን ማለት ነው። እግዚአብሔር ጤናም ስለሰጠ ነው። የምንደክምበትም ሌላ ምክንያት ስለሰጠን ነው። ይሄኛውም ሱቅ ስላለ ነው እየሰራ ነው ያለ ነው። እና ተመስገን ማለት ነው። ብቻ የሞከርን ነው ለማለት ያህል ነው። እስቲ መብራት አካባቢ ያላችሁ፣ ጎፋ መብራት አካባቢ በተለይ ወደዚህ ወደ ታች ወደ ግቢ ውስጥ ኮንዶሚኒየም ውስጥ ያላችሁ ሰዎች እባካችሁ እስቲ እቃ በመግዛት ምናምን ተባበሩን። ኦልሞስት አሁን ሱቁን ለመዝጋት ራሱ አይነት ደረጃ ነበር። እንጀራ ለቤታችን ይዘን እንሄዳለን። አልተጋገረም ቤት ያው እንይዛለን። እዛ እንደገና እዚች ጋር እንቁላል አለ። ለቤቢ ለትምህርት ቤት ለነገ የሚሰራ እንቁላል ይዘን እንሄዳለን። ሱቃችንን ዘግተናል። እንደምታዩት መብራታችንን አጥፍተናል። ሱቃችንን ዘግተናል። አሁን ወደ ቤተክርስቲያን እንሄዳለን፣ እንሳለማለን። እዚህ ጋር እያያችኋት ነው። እናቴም እንዲህ ነበረች አምሽታ ስትገባ እንደዚህ ደገፍ አድርጋ። እንዴት አመሸ? ቅድም ሰጠው 200 ቤተክርስቲያናችን ዛሬ እንትን አይደል? ምንድን ነው ሆሳዕና? ያው ዘንባባው እንዳለ እዛ ቤተክርስቲያናችን እንሳለማለን። መሽቷል። እዚህ አንድ የተከፈተ ሱቅ የለም። እዛም ጭር ብለዋል። እዛ ወደ ላይም ጭር ብሏል። ተዘጋግቷል ሁሉም ጋር። ያው እኔ ሸከተፍ እያልኩኝ ነው። ባይዘው በጣም ደስተኛ ነኝ። እግዚአብሔርን ደስ ይለኛል። እንደዚህ የሆነ ፊሊንግ አለው። በተለይ ራሳችሁንም በግል ሳይድ ስትሞክሩ ስትራግሉን በጣም ኃይለኛ ነው፣ ግን ደስ የሚል ነገር አለው በጣም በእውነት። ሱቅ የሚጠብቁ አሉ ጥበቃዎች፣ እና እነሱ ይሸኙኛል። ዛሬ ግን አንዱ ጥበቃ ስራ እየሰራ ነው እና ያው ዝም ብዬ ነው ብቻዬን እየሄድኩ ያለሁት። ጨለማውን ምናምን አያችሁት? እዚህ አካባቢ ጨለማ አለ ምናምን፣ ግን ታንጋድ እዚህ ጋር ደግሞ ፖሊስ ጣቢያ አለ። ኤኒዌይስ እንግዲህ እየተጓዝን ነው ወደ ቤታችን። ከኋላ ቼክ ማድረግ በጣም በተለይ እንዲህ ማታ ማታ ስትገቡ ግዴታ ከኋላ ቼክ ማድረግ አለባችሁ። እና
ያው እንግዲህ ኦልሞስት እየደረስን ነው። ኦልሞስት ጃኪ ናያችት ዳቦ አልያዝኩልህም። ዳቦ የለም፣ ዳቦ የለም። እንጀራ ነው። እንጀራ ትበላለህ? ይህን ይሸኝ ፋይናሊ ደረስን ቤታችን። ጃኩም ይኸው